ደረጃውን በጠበቀ የፊኒሺንግ ማቴሪያልና ሴራሚኮች የመኖሪያ ቤታችሁን ወይም የንግድ ቦታችሁን መስራት ለምትፈልጉ ሰዎች የሚገርም ቦታ ልውሰዳችሁ። አብረን እንሂድ። ይህ ገበያ ከ200,000 ስኩዌር ሜትር በላይ ቦታ ላይ ያረፈ ሲሆን ከ1500 በላይ የሴራሚክ ብራንድና ሰፕላየሮችን በውስጡ አካቷል። በዚህ ማርኬት በብዛት ከሚድል ኢስት፣ አፍሪካ፣ ሳውዝ ኢስት ኤሽያ እንዲሁም ሳውዝ አሜሪካ የመጡ ገበያተኞችን የምታስተውሉ ሲሆን በማርኬቱ ውስጥ ያለው ፕሮዳክት ኳሊቲ ከ5 ኮከብ ሆቴል ስታንዳርድ ጀምሮ እስከ ትናንሽ አፓርትመንትና የመንግስት ፕሮጀክቶች ኳሊቲ ድረስ ከፍተኛና መካከለኛ ኳሊቲን ታገኛላችሁ። ታዲያም በውስጡ የሚያማምሩ የግድግዳና የመሬት ሴራሚኮች፣ ደረጃቸውን የጠበቁ የባኞ ቤት እቃዎች፣ በተለያየ ቅርጽ የተሰሩ ሞዛይክ ታይል፣ የተለያዩ የባኞ ቤት አክሰሰሪዎች፣ መስታወቶች፣ ገንዳና ጃኩዚ፣ የቤት ውስጥ በሮች፣ በተለያየ ከለር ያሉ ግራናይቶች፣ የበር እጀታ፣ ሎኮች እንዲሁም የአውትዶር ዲኮሬሽን፣ የጋርደን ፋውንቴንና መብራቶች፣ ስፖት ላይቶች። በአጭሩ ከቤት ግንባታ ጋር በተያያዘ ፈልጋቸው የምታጡት ነገር ምንም አይኖርም። እዚህ ቦታም ዳይሬክት ፋክተሪዎች፣ ትሬዲንግ ካምፓኒዎች እንዲሁም ብራንድ ሾሩሞችን የምታገኙ ሲሆን ሚኒመም ኦርደር ኳንቲቲያቸው ብዙ ጊዜ 20 ፊት ኮንቴነር የሚሆን እቃ ሲሆን አንዳንድ ሰፕላየሮች ደግሞ ዌርሃውሳቸው ላይ ያለውን ስቶክ ባነሰ ኳንቲቲ ይሸጣሉ። ያው ብዙ ጊዜ አገዛዝ ላይ እንደ አግሪመንታችሁና መግባባታችሁ ፍሌክሲብል የሚሆን ነገር ነው። ይህ ቪዲዮ በተወሰነ መልኩ የቻይናን የሴራሚክ ገበያ እንድታዩ ረድቷችኋል ብዬ አምናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ እንዲህ ያለ ቪዲዮ ስንሰራ በፍጥነት እንዲደርሳችሁ ፎሎ ማድረግ እንዳይረሳ። የእናንተው ታማኝ የቻይና ኤጀንት ቻይና ገበያ።